ሞቃል ይበርዳል። ምንድነው? በብርድ ካልተመታን በጣም ነው የሚገርመው። ምንድነው ደግሞ? ምን እያሰብሽ ነው ያለሽው? ስለኑና መሊክ ስለነሱ ነው እያሰብኩ ያለሁት። ሌላ ምን ላስብ እችላለሁ? ወይ አንቺ ደግሞ ሱምሩ አሁንስ እንደው ልታሳብጂኝ ነው። ለምንድነው ስለነሱ የምታስቢው? በእነሱ ምክንያት ነው እኮ እኛ እዚህ ያለ ነው። የመሬታችን ጨርቅ መጣ። አሁን ደግሞ ታያለሽ ጠረጴዛውም ተከትሎ ይመጣል። ወደ 19ኛው ዘመን ተመለስን ማለት እኮ ነው። ምንድን ያልሽው መቤት? አይ ምንም አላልኩ፣ አስቸገርናቸው እያልኩ ነው። ችግር የለው። ስሚ፣ መሬት ላይ መብላት አልችልም። ጉልበቴን እንደሚያመኝ ታውቂያለሽ። በጭራሽ እኔ መሬት ቁጭ ብዬ አልበላም። ለአንቺ እዚህ ጋር ይመጣልሻል። እሺ እማዬ ስራ ተያዥ እስቲ ታይ። ለእኛ ሲሉ እኮ እየተቸገሩ ነው ያሉት። እንዴት አይገባሽ? አውቃለሁ። ወይ አንቺ ደግሞ ስንት ሺህ ጊዜ አመስግኛቸዋለሁ። ቆይ ከዚህ በላይ ምን ማድረግ እችላለሁ? እሺ እስካሁን መቼስ ይደርሳል። ኦይ ሽታው ራሱ ጉድ ነው። በጣም ነው ደስ የሚለው። ፔንሲ ቲማቲም እና ቺዝ ነው። ዛህራ ትላንት ላሟን አልባ ነበር እና በወተት ነው የሰራሁት። በእርግጠኝነት ትወዱታላችሁ። በጣም ጥሩ ነው። እንደሚጣፍጥ ከሽታ ያስታውቃል። ወይ ለፋሽ ውዴ፣ በጣም አመሰግናለሁ። አዎ ልክ ነው። ይሄ አስፈላጊ አልነበረም። ዳቦ በቺዝ ብቻ ይበቃል ነበር እኮ እህቴ። የኔ ውድ ሶምሩ ስለምን መቸገር ነው የምታወሪው? የኔ ውዶች ስሙ፣ ታውቃላችሁ ከኔ ጋር እንደ እህትማማች አንድ ቤት ውስጥ ከ30 ዓመታት በላይ ኖረናል አይደል እንዴ? አንድ ቀንም ልቤን አልሰበራችሁትም። ክፉ ነገርም ተናግራችሁኝ አታውቁም። በሕይወቴ በእናንተ አንድም ቀን አዝኛ አላውቅም። ስለዚህ ለእናንተ ይህን መስራት ምንም ማለት አይደለም። ቱርካን፣ ጀናን። አቤት ወይዘሮ ሂክመት፣ ቁርስ ተዘጋጅቷል እንዴ? ኤስማ እያዘጋጀች ነው። ምን ነው ታዲያ? ምን ተፈጠረ? የልጅታው ምግብ አይረባም። እንደ ኤኒስ የሚጣፍጥ አይደለም። የምንችለው አልመሰለኝም። ለምንድን ነው የማንችለው? በደንብ እንችላለን እንጂ። የሆነ ሰው ስራውን መስራት ካልቻለ እናባርርና ሌላ እንተካለን። በይ አሁን ሂጂ፣ ቁርስህን ብላና ቶሎ ሂድ። እሺ ቁርስ ደርሷል? ደርሷል ወይዘሮ ሂክመት። ቱርካን የት ነች? አለው ወይዘሮ ሂክመት። ቆይ ምን እያደረግሽ ነበር? ረሳሽው እንዴ? እዚህ ስራ እንድትሰሪ አይደል እንዴ ቀጠርኩሽ? አዎ ወይዘሮ ሂክመት። ታዲያ ቤት ውስጥ አንቺ 100 ጊዜ ጠርቼ ማግኘት አለብኝ? የበጋና የክረምት ልብሶች እኮ ልለይ። ከዚህ በኋላ ስምሽን መጥራት ስጀምር አጠገቤ እንድትገኝ ይፈልጋለሁ። የምለው ነገር በደንብ ገባሽ? እሺ ወይዘሮ ሂክመት። አሁን ስታደርጊ የነበረውን ጨርሽ። ኤስማ ኤኒሴን አናግረሻታል? ይሄኔ ሁለታችሁን ቁጭ ብላችሁ ስታሙ ነበር። አይ ወይዘሮ ሂክመት፣ ማለቴ እኔ ምን ደግሞ በስርዓት መናገር አቃተሽ? ጉድ እኮ ነው ሰዎች። እዚህ ቤት ውስጥ በፍጹም ምንም አይነት ስርዓት የለም። ጀናን የለም። ሰው ሁሉ የት ሄዶ ነው? ወጥተዋል ወይዘሮ ሂክመት። የት ነው ሄዱት? ሴቪላ የታለች? ለምንድን ነው ያልወረደችው? ሴቪላይና ጂሃን ትላንት ማታ ሆቴል ነው ያደሩት። ቤት አልመጡም። ሳሜትም ራት ሆቴል ነው የምበላው አለ። ኤሳት ደግሞ ሀሪካን ለማምጣት ወጣ። እባክሽ አንቺ ቁጭ በይ። ታዲያ እኔ እንዴት እዚህ ብቻዬን እበላለሁ? በይ ቶሎ በይ፣ ቁርሱን ክፍሌ ያምጭልኝ። እሺ ወይዘሮ ሂክመት። አሁን አብሯት የሚሆን ማንም ሰው ስለሌለ እንዴት እንደደበራት ስሚ፣ ተጠንቀቂ እሺ። ካልሆነ ቀጣይ ተባራሪ ነሽ። መጣው። አቤት አቶ ጂሃን። ታስታውሽኛለሽ እቴዛ? አዎ አስታውሳለሁ። እንዴት ተረሳሃለሁ? ናግባ። ሱምሩና እናቷ ውስጥ ናቸው አይደል? አዎ ናግባ። ሱምሩ ኑና እዚህ ተቀመጡ እንብላ። ሻይም አቀርባለሁ። እሺ እኔ ላግዝሽ እንዴ? አይ ማሬ፣ አንቺ ዝም ብለሽ ያልተጠበቀ ሰው መጥቷል። ግባ። በጣም አመሰግናለሁ ልጆች። ወይዘሮ ካድሬ የኤርካን እናት ነች። ከዚህ በኋላ ቤት ውስጥ አብራን ትሆናለች። እንኳን ደህና መጣሽ። እንኳን ደህና መጣሽ እህት ካድርዬ። ና ሴልቹክ ና። አመሰግናለሁ። የትኛው የማን እንደሆነ ራሱ ግራ ገባኝ። የኔ ከላይ ያለው ነው ወንድሜ። ውይ አመሰግናለሁ። ሁሉም መረጃዎች ጠፍተዋል ብዬ ነበር። ሴልቹክ በጣም ነው የማመሰግነው። እሺ ሴልቹክ፣ ገበያ ውሰዳቸውና የሚፈልጉትን ልብስ አጋዛቸው። እሺ ወይዘሮ ካድሬ፣ ቤት ውስጥ የጎደለ ነገር ካለ ጻፊና ለኤርካን ስጪው፣ እሱ ይገዛልሻል። እሺ ምንም እንዳይቀር። ሂዱ በቃ። ስሙ ልጆች፣ የሆነ አንድ ለእናንተ የምነግራችሁ ነገር አለ። የግድ ይሄንን ማወቅ አለባችሁ።
ምንድነው ወንድሜ? በል ነገርና ታዲያ ምንድነው ወንድሜ? እንኳን ደህና መጣ የኔ ታማኝ ልጅ፣ የኔ ልዑል፣ የኔ ውድ ልጅ፣ የኔ ልዑል። አባትህ ልኮህ ነው አይደል? እና ቁጭ በል ተቀመጥ። መቼም አባትህ በጣም አዝኗል አይደል? እኔም እኮ ታውቆኝ ነበረ። ለነገሩ እኮ እሱ ቁጡ ነው እንጂ ልቡ ንጹሕ ነው። ይህኔ ቆጭቶታል። ሱምሩ አየሽ፣ ጂሃን መልሶ ሊወስደን መጣል። እዚህ እኮ አስቸግረናችኋል አይደል እንዴ? በይ እቃሽን ሰብስቢና እንሂድ። ፍጠኝ፣ ቶሎ በይ። እስቲ ለመረጋጋት ሞክሪ። ምን እያልሽ ነው ያለሽው አንቺ ልጅ? አብደሻል እንዴ? ጂሃን ያለውን ሰምተሻል? ለምንድን ነው የመጣኸው ጂሃን? እናንተን ለመውሰድ ነው የመጣሁት ሱምሩ። ሁሉን ነገር መንገድ ላይ ያስረዳሻለሁ። እኛን ለመውሰድ ነው የመጣኸው? አዎ፣ ማለት ያ ፕራንክሊ ውስጥ ቤት አዘጋጅቼላችኋለሁ። ከዚህ ይልቅ እዛ የሚመቻችሁ ይመስለኛል። ቆይ አንዴ፣ አባትህ ወደ ቤት እንድትመልሰን አላከህም ማለት ነው ልጄ? አክስቴ ነህ። አባዬ እዚህ እንዳለው ራሱ አያውቅም። በራሴ ነው የመጣሁት። እህቴ ሱምሩ፣ በይ ኤኒሴ፣ ያን ቤት ተወጀዋለሽ አይደል? እሺ በሉ፣ እዛ እንደሚመቻችሁ እርግጠኛ ነኝ። እህቴ እባክሽ። ምን መሰላችሁ? ያ የተረገመ የሙዛፈር ሻንሳላን ልጅ ሳሚ ሻንሳላን ሱምሩና እናቷን ካለምንም ርኅራኄ ከቤት አስወጥቶ አባረራቸው። ምን? እና እዛ ቤት መግባት አይችሉም? በዛ ቢያበቃ ጥሩ ነበር ነው፣ ግን ከዛም ይብሳል። ሱምሩና እናቷን መኪና ውስጥ አስገባቸውና ከዛ የማያውቁት አካባቢ ወስዶ ጣላቸው። በጣም ጨካኝ ሰው ነው። እንዴት? ሳሚት እንደዚህ የሚያደርግ ሰው ነው እንዴ? ያው እንግዲህ ሊበቀል መሆኑ ነዋ። ይህን አረጋግጫለሁ። ሳሜት በጣም ክፉና አረመኔ ሰው ነው። ስሙኝ፣ ይገባኛል። እሺ ችግር የለው። በጣም ተናዷል። ይሄ ግልጽ ነው። ለምንድን ነው ልጆች እንዳሏት ያልነገረችኝ ብሎ ይናድዳል። እሺ ማንም ሊናድድበት የሚችል ጉዳይ ነው እና እንደዚህ ከሆነ ሊፈታት ይችላል። ግን ሁለት ሴቶችን ያውም አንዷ ትልቅ ሴት ናት እና እነሱን በሌሊት ባዶ ሜዳ ወስዶ መጣል ወንድነት አይደለም። ያ ብቻ እኮ አይደለም የሆነው ወንድሜ። ያ ምሽት ሌላ ነገርም ሆኗል። የድሮ ቁስልም ተመልሶ ተከፍቷል። ብቻ ነገሮች እየተደራረጉ ነው። ኑ ተሳሳትኩ? የምን ቁስል ነው? ምን ተፈጠረ? ምን መሰለ ወንድሜ፣ ሱምሩ በፊት ላይ ሳሜትን በጣም ጎድታው ነበር። ይገርምሃል። ለዛ ነው ይሄ የሆነው። ኑ እባክህን አቁም። ምን አይነት ጉዳት ነው? ማቅጣበት ነበር ወንድሜ። ምን? በእውነት ስለሆነ ሰውዬ ሲያወሩ ነበር እና ማቅጣበት ነው። ለዛ ነው አሁን ይሄ ነገር የተፈጠረው። ምንድን ነው ችግር? ምን እያደረክ ነው? አላደረግኩም ብላ ስትምል አይተሃት የለ እንዴ? ውሸት ነው። ጭራሽ እንደዛ አላደረግኩም አላለችም። ስሜን አጥፍተው ነው ብላ አልተናገረችም። ቆይ ለምንድን ያላየውን ነገር የምትናገረው? አንቺ ደግሞ ያለ እሳት ጎጨስ የለም አይደል? ልክ ነኝ አይደል? የሆነ ነገር ማድርጋለች። አያታችን ምን ትል ነበረ? ያለ ማስረጃ የሰው ስም ማጥፋት ያሳፍራል ትል ነበር። ያላጠፋ ሰው ስም እንደማጥፋት ክፉ ነገር የለም ትል ነበር። እሱን ረሳው? ከዚህ በኋላ እናቴ ናት ብዬ ሱምሩ ሻንሳላን ይቅር አይደለም። የሚደብርሽ ከሆነ በጣም ይቅርታ፣ ግን እንደዛ ነው የሚሰማኝ። በቃ እንደዚህ ነው። ጂሃን፣ ዝም ብለን የመጣሁ እናመሰግናለን፣ ግን ደግሞ እኛ የትም አንሄድም። እሺ እህቴ ስሚ፣ በጣም ልክ ነሽ። አባቴ ከቤት እንደዛ ሲያባረራችሁ ምንም አላደረግኩም እና በዛ ምክንያት በጣም እንደተናደድሽ አውቃለሁ። ግን በዛ ሰዓት ጣልቃ ልገባ በሞክር ነገር ሊባባስ ይችል ነበር። እስከሚረጋጋ ድረስ ልጠብቀው ብዬ ነው። በዛሬ ደግሞ እኔም ደንግጬ ነበር። ኖህና መሌክ ልጆችሽ እንደሆኑ ያወቅኩትም ያኔ ነበር። አዎ ኖህና መሌክ ልጆቼ ናቸው። ግን አንተም ልክ እንዳባትህ በእኔ ያዝነህና በጣም ተናደ ነበር ጂሃን። እሱን ደግሞ መቼም አትረሳው። እሱማ ግልጽ ነው ሱምሩ። ምን መሰለሽ፣ ጭራሽ ያልጠበቅኩት ነገር ነበር። ግን በአንቺ ስለተናደድኩኝ አልነበረም፣ ደግሞ ስላልነገርሽኝ አይደለም። ከመሌክ ፍቅር ይዞኝ ስለነበር ነው። ለመሌክ ሕይወቴን ለመሰዋት ዝግጁ ነበርኩ። ለእሷ ምንም ለማድረግ ዝግጁ ነበርኩ። ግን ኖህና መሌክ እኛን እየዋሹ እንደነበር አላወቅኩም እና የዛን ቀን ማታ ከሆነ ሁሉ አንድ የማስታውሰው ነገር የለም። በሕይወቴ እንደዛ ቀን ደግጬ አላውቅም። ለዛ ነው አባቴ የተለያዩ ነገሮችን ሲያደርግ። ተው አትልፋ፣ ምንም ነገር አታስረዳኝ ጂሃን። አታስብ፣ እኔ በደንብ ነው የተረዳው። እህቴ አንዴ ስሚኝ። ስለ ሁሉም ነገር ያልሹ ልክ ነው እና በጣም ይቅርታ። ስለ ሁሉም ነገር ልክ ነሽ። አባቴ ያን ሁሉን ነገር ሲያደርግ እኔ ምንም አላደረግኩም። ኤኒሴ ራሱ ተናዳብኛለች አይደል እንዴ? ኤኒሴ
ስሚ፣ አሁንም እንዳኮረፍሽ ገብቶኛል። እያንዳንዳችሁን ይቅርታ የምጠይቃችሁ ግን ሱምሩ፣ በጊዜው እኔ ራሴን አላውቅም ነበር እያልኩሽ ነው። በዛ ሰዓት የኔ ትኩረት ኑህና መሊክ ላይ ነበር። ማንነታቸውን ደብቀው እቅድ አውጥተው ቤታችን ውስጥ መግባታቸው ላይ። እቅድ አውጥተው ነው ያልከው? ውይ ጂሃን ደግሞ እስቲ ተው፣ በቃ ይበቃሃል። እሺ ሱምሩ፣ እውነቴን ነው የምልሽ። ይህ አጋጣሚ አይደለም፣ እሱን ታውቂዋለሽ። ጂሃን፣ አንድ ጥያቄ ልጠይቅ ልጄ። ያ ፕራክሊ ያለው ቤት ማለቴ የአትክልት ስፍራ ለመኖር ምቹ ገንዳ ያለው ነው አይደል? ባዶ ነው አይደል? እማዬ አንድ ጊዜ ዝም ልትይ ትችያለሽ? ጂሃን፣ ቆይ ለመሆኑ መሊክና ኑ ምን አደረጉ ነው ያልከው? ችግር የለውም፣ መንገድ ላይ ያስረዳናል። አሁን እንሂድ፣ ከዚህ በላይ አንቆይ። አንድ ጊዜ ነሐይት፣ አንድ ጊዜ። ሱምሩ ስሚ፣ የሆነ ሰው እያገዛቸው ነው ያለው። እሱን እርግጠኛ ነኝ፣ በደንብ የሚያግዛቸው ሰው አለ። ጂሃን፣ ከነሱ ጀርባ ማንም ሰው የለም። በቃ ስማኝ አለ እህቴ። ታዲያ እንዴት ነው እኛ ከደበቅናቸው ቦታ ሊያመልጡ የሚችሉት? መቼስ ለብቻቸው አይደለም ጎተራውን አቃጥለው ያለምንም ችግር ቀጥ ብሎ የወጡት። ስለዚህ እህቴ፣ ከነሱ ጀርባ የሆነ ሰው አለ። የምን ጎተራ ነው የምትለው? የምን እሳት ነው ጂሃን? ምንድን ነው የምታወራው? ወንድሜ የት እንዳሉ ታውቃለህ? ምንድን ነው የሚያደርጉት? ማለቴ አሁንም እዛ ተራራ ላይ ሊሆኑ ይችላሉ። በፈጣሪ ምንድን ነው የምትለው? ቆይ እኔ አላውቅም፣ በእውነት እኔ አላውቅም። የት እንዳሉ አላውቅም፣ የት እንደተዋቸውም አላውቅም። ግን እንደርስበታል። ቆይ ምን አገባን? ንገረኝ እስኪ መሌክ። ያንን ማወቅ ምን ያስፈልገናል? ቆይ ምን ጨነቀን? የፈለጉበት ቦታ ይኑሩ፣ የሚመለከተን ነገር የለም። ስሚ፣ ሲፈልጉ ከብት ማደሪያ ውስጥ ማደር ይችላሉ። እንደውም እሱ ራሱ ሲበዛባቸው። እንዴት እንደዛ ትላለህ? ኑ እንዴት እንደዛ ትላለህ? ሳሜት ይሄን ነገር ከሰማ በጣም እንደሚጎዳ ነግራን ነበር። ረሳ? ልክ ነበረች እኮ። ቆይ እኛን እንዲባረሩ ያደረግነው ንገረኝ እስኪ። እንደዛ ነው ወይስ እነሱ ጥፋት የለባቸውም? በጣም ይቅርታ መሌክ፣ እኔ ጥፋተኛ አይደለ? እኔ ጥፋተኛ። ምንድን ነው የምታወራው? ሁልጊዜ ዝም ብለህ ተናደህ የሌለ ነገር ታወራለህ። ችግር ምን እንደሆነ አላውቅም። ፈርቻለሁ ብላ ነበር። ሳሜ ከደረሰበት ምን ይሆናል የሚለው ነገር አስፈርቶኛል ብላ ነበር። ያደረከውን ነገር እያወቅህ ትክዳለህ ነው? ሲጀምር እንደ እናት መሆን ነበረበት። ገባሽ? እንደውም ከዛ በላይ ደግሶ መሆን ነበረበት። እስኪ አስቢው፣ እኛ ፊት ለፊት የቆም ጊዜ ሌቦች ናችሁ ብላ ቼክ ማውጣት ነበረበት። ቼክ ለመጻፍ ምን አስቸኩላት? ደግሞ ንግግሯ ሲያስጠላ አስታወሽ? እንደ እናንተ አይነት ብዙ አጭበርባሪዎች አውቃለሁ፣ ስንት ነው የምፈልጉት ብላ ቼክ ለመጻፍ ነው የቸኮለችው። ይህን ያህል ባለቤቷ የምትፈራ ከሆነ ቀድማ ስላለው ነገር ብንነግረው ይሻል ነበር። ማለቴ በዚህ ምክንያት ነው ልጆችን የተውኳቸው እና አሁን ህይወት እዚህ እንዲገኙ አደረጋቸው። ከዛ አገኙኝ ማለት ነበረባት። ይህን ያህል ለምንድን ነው በእኛ እንድታፍር ያደረጋት? ንገረኝ እስኪ። መጀመሪያ እናታችን እንደሆነች እንዲሰማን አድርጋ ከዛ የፈለገችውን ነገር ማድረግ ትችል ነበር። ከአክሱ እዚህ ድረስ የመጣንበትን ምክንያት መርሳት የለብንም መሌክሽ፣ ይህን መርሳት የለብንም። ገባሽ? ስለ እሷ መፍራትና አለመፍራት የሚያሳስበኝ ነገር የለም። ስለዚህ በቃሽ፣ በቃ ይበቃሻል። ተረጋጋ። እንደውም በደንብ ትፍራ፣ በደንብ በፍራቻ ትንቀጥቀጥ። እንደውም ቆይታ ያለች ገና ትንቀጠቀጣለች። አረመኔ ናት። ከዚህ በኋላ ማደርገው እኔ ነኝ የማውቀው። አሳያታለሁ። ታውቃለህ ወንድሜ፣ እሱ እኮ በጣም አዝኗል። እሱን ማሳየት ግን አልፈለገም። ሁልጊዜ ሐዘኑን በንዴት ለመሸፈን ይሞክራል አይደል እንዴ? ሁልጊዜ ወንድሜ። እኔ ግን በጭራሽ አላምንም። ሱምሩ እንደዚህ አይነት ነገር ታደርጋለች ብዬ በጭራሽ አላምንም። አሁንም ሱምሩ ነው እንዴ የምትላት? እንደ እናት እየሆነች አይደለም እና ማን ልበላት? አዎ ትክክል ነሽ ማሪ፣ ትክክል ነሽ እህቴ፣ በጣም ልክ ነሽ። እኔ አላምንም። ይህንም ማመን አልችልም። ሱምሩ ስሚ፣ እኔ እረዳሻለሁ። እነሱ ልጆችሽ ናቸው፣ ስለዚህ ጥፋታቸው አይታይሽም። ግን እውነቱን ነው የምነግርሽ። በእርግጠኝነት ከእነሱ በስተጀርባ የሆነ ሰው አለ። ያ ሰው ደግሞ ጠላታችን ነው። ለማንኛውም አሁን በቃ ከዚህ መሄድ አለብን። ቤቱን አዘጋጅቼዋለሁ። የሚወስዳችሁ መኪና ይመጣል። አይ በጭራሽ፣ እኔ ከዚህ የትም አልሄድም። እሺ በጭራሽ አልሄድም። እዚህ ድረስ ስለመጣ አመሰግናለሁ። ግን ደግሞ አንድ ማወቅ ያለብህ ነገር የእናንተ እርዳታ አያስፈልገንም ጂሃን። እሺ እህቴ፣ የምን እርዳታ? ምንድን ነው የምትዩ? ለመሆኑ ያንችን ውለታ መመለስ እችላለሁ? ለብዙ ዓመታት እንደ እናት ያልነበርሽ? አዎ፣ ግን ደግሞ ለእኔ መናገር የነበረብህ ሰዓት ላይ ዝም ብለህ ነበር። አባትህን አልተናገርከውም። በሰዓቱ አንዴ እንኳን ሱምሩን ተረዳት አላልከውም። ልክ ነሽ፣ በጣም ልክ ነሽ። አትጨነቅ ጂሃን፣ ለሱ ይቅር ብያለሁ። ሰላምህን አላሰጣም፣ ግን አባትህን መቼም ይቅር ልለው አልችልም። እሺ ጂሃን ልጄ፣ እንዴት እንደዚህ ትናገሪያለሽ? ተይ እንጂ እማዬ። ያ ሰውዬ ሰው ሁሉ ፊት ነው ያዋረደኝ። ኑ መሌክ፣
ኢሳት ሁሉም ሰራተኞች እዛ ነበሩና ምንም ሳይመስለው ለእኔ ክብር ሳይጨነቅ ያ ሁሉ ሰው ፊት መግጠሽብኛል አለኝ። ስለዚህ ይቅርታ እንዳደርግለት አትጠብቂ፣ መቼም ይቅር አልለው። በጣም ይገርማል። አባትህ ደግሞ አሁንም ድረስ ጥፋቱን አላመነም። ለአለማመን ሲል ነው ያ ፓራክሊ ወዳለው ቤት የሚልከው። ስለዚህ ቁጭ በይ፣ ተቀመጭ። ምን እንደምል አላውቅም፣ ግን ቢያንስ እሺ በይና ላግዝሽ እባክሽ። ታውቃለህ፣ የሚገርም ከብዙ ዓመት በፊት ነበር ራሴን መቻል የነበረብኝ፣ ግን ደግሞ አልቻልኩም። ያንን አላደረግኩትም። ሳላስብ ራሴን የአባትህ እጅ ውስጥ አስገባሁት። ግን አሁንም ጊዜ አለ። ልታደርገው ለነበረው ነገር በጣም አመሰግናለሁ፣ ግን ደግሞ አያስፈልገኝም። ከዚህ በኋላ እኔ ራሴን ችዬ እኖራለሁ። እውነት የማንም ሰው እርዳታ አልፈልግም። እሺ፣ ማንንም አልፈልግም። በሉ በቃ አሁን ቀመጥና ቁርስ እንብላ። እባክህ ልጅቷ ላይ ባትፈርድባት ጥሩ ነው። እስቲ ራስህን በደንብ ተመልከት። ደግሞ ልብህ የሚልህን መስማት አለብህ። እሱ ነው የሚሻለው። የት ነበርክ? እንደለመድከው በንዴት ወጣ። እሺ በቃ ሁሉንም ነገር ተይው መልክ። ሱምሩ እናታችን የት ናት? የት እንዳለች ማወቅ እፈልጋለሁ ምናምን እያልሽ የምትቀጥይ ከሆነ በእውነት ልብሽን ነው የምሰብረው። ገብቶሻል አይደል? ትሰማኛለህ ኑ። አሁን ደግሞ አንተም ሳሜት ሻምሳላን ሆንክ ማለት ነው ወንድሜ። ሙሉ ታሪኩን ሳታውቅ ሰው ላይ የሚፈርድ ሰው ሆንክ። ቆይ ወንድሜ፣ እውነቱን ሳያውቅ ሰውን የሚቀጣ ሰው ምንድነው የምትወሪው? ቆይ ከዚህ ጋር ምን አገናኘው? ምንድነው የምትይው? ግን ጤነኛ ሰው ነሽ? ትሰማኛለህ? ማንም ሰው ለራሱ የመከላከል መብት አለው። እሺ፣ ለመሆኑ ለእናታችን እስክታስረዳ እንኳን ጊዜ ሰጣት? አልሰጣትም። ከዚህ በኋላ መቼም አልሰጣትም። አንቺም ደግሞ አሰጫትም። በቃ ከዚህ በኋላ ጨርሻለሁ።